ብዙዎች የገዳሙን ታሪክ እንደምታውቁ ተስፋ እናደርጋለን። አድርገን እንገራችሁ ክርስቲያኖች፣ ይህ ስፍራ የዛሬ 529 ዓመት ገደማ ከብቶች የሚውሉበት፣ እረኞች የሚጫወቱበት ምድረ በዳ እግዚአብሔር ከሰው ከቦታ ሲመርጥ ይህንን ቦታ መረጠ። ከሰው ሲመርጥ ደግሞ አፄ ናኦድን መርጦ እዚህ ቦታ ላይ የእናታችሁ የሰሚነሽ ኪዳነ ምሕረት ቤተ መቅደስ እንዲሰራ እግዚአብሔር ፈቀደ። አመስግኑት። በ1487 ዓመተ ምህረት ገደማ አፄ ናኦድ የተባሉ ደግ አባት ኢትዮጵያን ለ11 ዓመት ካገለገሉ በኋላ ወደ ቤተ መንግሥታቸው ሲገቡ ጸሎት ለማድረግ አርጋኖ እየደገሙ ስለ ጎልጎታ እየደገሙ ድርሳነ ኪዳነ ምሕረት እየደገሙ ሳለ ቤቱ ከፀሐይ 7 እጅ አበራ አሉ። ወደ ምስራቅ ተመለከትኩ አሉኝ አባት። ስመለከት እናታችን ድንግል ማርያም የብርሃን ልብስ ለብሳ ድንግል ማርያም ለአፄ ናኦድ ተገለጸችላቸው። ደስ ይበላችሁ። አፄ ናኦድ ከድንግል ማርያም ጋር ከተገናኙ በኋላ አፄ ናኦድ አለቻቸው ድንግል ማርያም ሂድና አንጎላ ላይ ቤተ መቅደስ እንሰራለን አለችኝ። ማንሽ እስቲ የምትሸጡ ሰዎች ናችሁ። አንድ ጊዜ አረፍ በሉ እስቲ ድምፃችሁን እባካችሁ እባክህ በሉ እባክህ ቁጭ በሉ። አንዳንዴ እግዚአብሔር ሲናገር ምን እንደሚነግረን ስለማናውቅ በመከራ የመጣ ሕዝብ፣ በሥቃይ የመጣ ሕዝብ፣ ኑሮ የተወደደበት ሕዝብ፣ በበሽታ የሚንገላታ ሕዝብ ነው። ዛሬ ግን ማረፍ አለብን። የሚያሳርፍ ማን ነው? የሚባርክ ማን ነው? አመስግኑት። ክብር ይግባችሁ። ከድንግል ማርያም ጋር ከተገናኙ በኋላ እኔ ይገርመኛል አንዳንዴ እናታችን ድንግል ማርያም። ለዚህ ነው ቅዱስ መጽሐፍ ሰውን ባያስቀርልን ኖሮ ይላል እንደ ሰዶም እንደ ገሞራ በመሰለን ነበረ። እናታችን ባይሰጠን ጉዳችን ፈልቶ ነበረ። አምላካችን ስሙን በስገርችንነት የሰጠ ልምላቻት ልምላ የሚሰማ እማን የምትጠርግ የብዙዎችን ልመና የሰማች ልጅ ለሌላቸው ልጅ፣ ስራ ለሌላቸው ስራ፣ መረጋጋት ለሚፈልጉ መረጋጋት፣ ነግዶ የማያተርፍ ነጋዴ። ኧረ ይሄ እኮ የሚገርም ስፍራ ነው። እንዳይናችሁ ብለን ይህን ገዳም ጠብቆ አደራ። እግዚአብሔር ከሁላችሁ ጋር ይሁን። አሜን። አፄ ናኦድ ከእመቤታችን ከድንግል ማርያም ጋር ተገናኙ። ሂድና አንጎላ ላይ ቤተ መቅደስን ስራ አለችኝ አሉ። ሀብት የለኝም፣ ንብረት የለኝም፣ አንቺ አግዢ ብለው ግራ አስመርቀው ተሳለሙ፣ ደጅ ጠኑ። አፄ ናኦድ መጡና አሁን ካለ ቤተ መቅደስ በስተጀርባ ትንሽዬ ሳር ቤት ሰሩ። ከላይ ክዳኑ ሳር ጉልላቱ ሸክላ የድንግል ማርያም ቤተ መቅደስ አኖሩና ወደ ጎንደር ሄዱ። የድንግል ማርያም ጽላት ይዘው ሊመጡ ይዘው መጡ። አኖሩ እዛ ቤት ውስጥ። ከዛ እንዲህ ብለው ጸለዩ። እናቴ ሰሚነሽ አሉ፣ ከዚህ በኋላ ኃጢአት መስራት አልፈልግም። እሱ ሁላችሁ ቃል እየገባችሁ ሄዱ። ይበቃል፣ ጫት መቃም ይበቃል፣ ሲጃራ ማጨስ ይበቃል፣ እባካችሁ ዝሙት መዘሞት ይበቃል። ወጣቱ ነጠላውን አሳምሮ የመጣው ዛሬ ጸጉሩን አንጨፍሮ ሱሪውን ዝቅ ሲል ቆርጦ ዛሬ ገዳማችን የእናንተ አይደለም ወገኖች፣ የምስኪኖች መዋያ። ብዙ ሰው ጊዜ ማሳለፍ አድርጎ ይመጣል።
በየፌስቡክ ላይ እስኪ የሚደረገው ስራ ሴሪሞኒ አይደለም። ከዛሬ ከጥንት ጀምሮ የመጣ ሰው ቢኖር ባይኖር ስራ ይደረጋል። እናንተ ለስለመሳብ አይደለም። ከመቶ ዓመት በፊት የነበረ እዚህ ገዳም ላይ የሚደረግ ስርዓት ነው። ወገኖች ለምናችሁ አትሂዱ፣ አልቅሳችሁ ሂዱ። ዝቅ ብለህ በጉልበት ተመልክተህ እግዚአብሔር ልመና ይቀበላል። ብዙ ሰው ፎቶ ተነሱ የሚል ወጣት ይመጣል። ፎቶ እየተነሱ በየቴሌግራሙ ሰው የሚያውቃቸው እግዚአብሔር ከመከራ አድነን። ሁላችን እግዚአብሔር በሉ ከመከራ አድነን። አቴናዎች የጽላቱን ካስገቡ በኋላ ድንግል ማርያም ከዚህ በኋላ ኃጢአት መስራት አልፈልግም፣ በክብር ማረፍ እፈልጋለሁ፣ በሰማይ መኖር እፈልጋለሁ፣ ኧረ በጌታ ቀኝ መቆም እፈልጋለሁ አሉ። በ35 ዓመታቸው ነሐሴ 7 ቀን በክብር አረፉ። እሳቸው ካረፉ በኋላ እነ ንጉሥ ኃይለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው እንቁላሉ ኮሶ የሚባል አካባቢ ተወልደው እዚህ ቤተ መቅደስ ክርስትና ተነሱ። ከእሳቸው በኋላ ዕድሜያቸው ለአቅመ አዳም ደረሰ። ወደ አንኮበር፣ ከአንኮበር አዲስ አበባ እንጦጦ ማርያምን ሰሩ። ወደ አድዋ ዘመቱ። ከአድዋ ተመልሰው አዲስ አበባ ላይ በክብር አረፉና ግቢ ገብርኤል በአካለ ማርያም ወደ ግራውንት ወደ ቤተ መቅደስ ሲገቡ አስባቸው በክብር አለ። ዛሬ ምኒልክን ስናነሳ አስፋልት ላይ ቆመን መኪና ስንጠብቅ ምኒልክ ትዝ ይሉናል። ወፍጮ ቤት ስናስታውስ፣ ወደ ሐኪም ቤት ስንሄድ፣ ወደ ትምህርት ቤት ስንሄድ የምታዩትን ባህር ዛፍ ስታዩ እምዬ ምኒልክ ባለውለታ ናቸው ለኢትዮጵያ። ለዚህ ነው ቤተ መቅደስ ውለታ ትረሳል። በአካለ ማርያም ስትሄዱ ወደ ቅኔ ማህሌት ስንገባ የሚከፈት ነገር አለ። ስትገቡ የልጃቸው አጽም፣ የባለቤታቸው አጽም፣ የራሳቸው አጽም፣ የሚደግሙት መጽሐፍ፣ የሚበሉበት ዕቃ ጠቅላላ ግራውንድ ውስጥ አለ። ወደ ጎደው ስትገቡ የእመቤታችን የድንግል ማርያም ጉልላቷ የአፄ ምኒልክ ዘውድ ነው። ነው እዚህ ነው የተነሱት ክርስትና። ይህ ሀገር የነገሥታቱ ሀገር ነው። ሾላው ጋር ስንሄድ መጨረሻ ላይ በስተቀኝ በኩል ቤተ መንግሥት አለ። የነገሥታቱ ቤተ መንግሥት ፍርድ የማያጓድሉበት እዛ ውስጥ ቆመው ነው ቁጭ ብለው ኢትዮጵያን ለዘመናት ሲያስተዳድሩ የነበሩት። እስከ እምዬ ምኒልክ የቤተ መቅደስ አልተሰራም ነበረ። እዚህ ሀገር የተወለዱ አቶ ኃይለ መስቀል የተባሉ